የግብጽ ቤተክርስቲያን በቅርቡ ማዕረግ ቅድስና ከሰጠቻቸው ቅዱስ አቡነ ቄርሎስ ከሚታወቁባቸው በጎ ነገሮች አንዱ ለተማሪዎች ያላቸው ልዩ ፍቅርና ቅርበት ነበር። አባ ምናስ ተብለው ይጠሩበት ከነበረው የምንኩስና ሕይወት ጀምረው አቡኑ በተማሪዎች የተከበሩ የተወደዱ ነበሩ። ተማሪዎች ፈተና ሲደርስባቸው ወደ እሳቸው እየመጡ ጸልዩልን ይሏቸው ነበር። አንዳንድ ተማሪዎች ደግሞ የሚያጠኑበትን መጽሐፍ ይዘው መጥተው እያስባረኳቸው ነበር። ቅዱስ አባ ቄርሎስ አንዳንዴ መጽሐፉን ገለጥ ያደርጉና ይህንን አጥኑ እያሉ ይሰጧቸው ነበር። አብዛኛው ጥያቄም ከዛው ገጽ ይወጣ ነበር። እንዲሁም ለተማሪዎች ፈተና በሚፈተኑበት ጊዜ የሚገጥሟቸውን የመንፈስ ጭንቀትና የአእምሮ እጥረትን በመረዳት የሚከተለውን ከፈተና በፊት የሚጸለይ ጸሎት አዘጋጅቶላቸዋል። ይህንን አቡነ ቄርሎስ ያዘጋጁትን ጸሎት ሁላችንም ኦርቶዶክሳውያን ሁላችንም ተፈታኞች አብረን እንጸልይ። ጌታችን ኢየሱስ ክርስቶስ ሆይ በችግር ቀን ጥራኝ አድናሃለሁ አንተም ታከብረኛለህ ብለ ያንተን መጠጊያነት መፈለግን ስላስተማርከን እናመሰግናለን። አሁንም ጌታ ሆይ በዚህ የፈተና ሰዓት ጥበብንና ማስተዋልን ትሰጠን ዘንድ እንማጸናሃለን። ይህንን ፈተና በሰላም እናልፍ ዘንድ ጸጋንና ሞገስን ስጠን። ፈተናውን በምንሰራበት ጊዜ ጥልቅ የሆነ ሰላምንና በረከትን ስጠን። ጌታችን ኢየሱስ ክርስቶስ ሆይ ውጤት በሚሰጡን ጊዜ በመምህሮቻችን ዓይን መወደድን ትሰጠንና ልባችን ታለሰልስልን ዘንድ እንለምንሃለን። የከበርከው ጌታችን እኛ ኃጢአተኞች ነን። ዓመቱን ሙሉ አንተን ደስ አላሰኘንህም። ውስጣችንንም ጭምር ረብሸናል። ነገር ግን ከልባችን ደንዳናነትና ከኃጢአታችን የተነሳ ሳይሆን ከምሕረትና ከርህራሄ የተነሳ እንድትረዳን እንለምንሃለን። ጌታዬ ሆይ ለምኑ ይሰጣችኋል፣ ፈልጉም ታገኛላችሁ፣ አንኳኩ ይከፈትላችኋል ብለሃልና እናም እነሆ እየለመንህ ነው፣ የምሕረትንም ደጅ እያንኳኳን ነው። ወደኔ የመጣውን ከቶ ከኔ አላወጣውም ብለሃልና ጸሎታችንን አትናቅ። በቅድስት ድንግል ማርያም በመላእክታት ሁሉ አማላጅነት መልስልን። አሜን። ሰላም እግዚአብሔር ከሁላችንም ጋር ይሁን። ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ።